ክብሩን ተናግረን በማንጨርሰው ቸር አዳኝ መድኃኒት በሆነው አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ። አንቺ የኢየሩሳሌም ልጅ ሆይ እልል በይ። እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያም በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል። ሆሳዕና በአርያም። ኢየሩሳሌም ሆይ እልል በይ፣ ጌታሽ ክርስቶስ እኮ በአህያ ላይ ሆኖ መጣልሽ። ሰላምን ሊሰብክልሽ፣ ከአስጨናቂዎችሽ አጋንንት ነፃ ሊያወጣሽ ጌታ እኮ የዋህ ሆኖ መጣልሽ። የዓለማት ፈጣሪ የፍጥረት ሁሉ ጌታ መድኃኒታችን ኢየሱስ ከመጨረሻው ፋሲካ 6 ቀን ቀደም ብሎ ወደ ኢየሩሳሌም መጣ። ወደ ደብረ ዘይት ወደ ቤተ ፋጌ በደረሰ ጊዜ ከደቀ መዛሙርቱ 2ቱን ወደ መንደር ላካቸው። እንዲህም አላቸው፣ በመንደር ውስጥ የታሰረች አህያ ከውርንጫዋ ላይ ታገኛላችሁ፣ ፈታችሁ አምጡልኝ። ማንም ስለምን እንዲህ ታደርጋላችሁ ቢላችሁ ለጌታ ያስፈልገዋል በሉት። ወዲያውም ደግሞ ወደዚህ ይሰደዋል አላቸው። አባቶች ሐዋርያት ሰላም ለእናንተ ይሁን። ስራችሁን እያሳያችሁ እንደሆነ አውቃችሁት ይሆን? ለክርስቶስ ለአምላካችን ማንም ያልነገሰባቸው ሰይጣን ግን ያሰራቸው ነፍሳትን ለመፍታት እንደላካችሁ ተረድታችሁ ሲሆን እንጃ። ግን ለዚህ ክብር ስለተመረጣችሁ በእውነት ብፁዓን ናችሁ። 2ቱም ደቀ መዛሙርት ጌታ ኢየሱስ እንዳዘዛቸው አደረጉ። የታሰረችውንም አህያ ከውርንጫዋ ጋር ይዘው መጡ። ልብሳቸውንም በእነርሱ ላይ ጫኑባቸው። ተው እንጂ ሐዋርያት፣ ጌታ እኮ ንጉሥ ነው። ለምን ጨርቅ ታደርጉለታላችሁ? እንደ ወጉ ኮርቻ ቢሆን አይሻልም? ነገር ግን እውነታችሁን ነው። ኮርቻ እኮ ይቆረቁራል። የማትቆረቁር የምትመች ሕግ ለሰራልን ጌታማ የሚመች መቀመጫ ያስፈልገዋል። ልክ አድርጋችኋል። ከሕዝቡም ብዙዎች እንኳን አንተ የተቀመጥክባት አህያ እንኳ መሬት ልትረግጥ አይገባም፣ አንተ ብትቀመጥባት ክብር ይገባታልና እያሉ ልብሳቸውን በመሬት ላይ አነጠፉ። የተቀሩት ደግሞ ከዛፍ ቅጠልና ዝንጣፊን እየቀነጠሱ በመንገድ ላይ ያነጠፉ ነበር። ታዲያ የአብርሃም ልጆች አይደሉ እንዴ? አብርሃም እኮ ይስሐቅ ሲወለድ ሰሌን ይዞ ነበር ያመሰገኑ። እስራኤል ከግብፅ ሲወጡስ ቅጠል ይዘው አላመሰገኑ? በባህሪው አንድ ለሆነ ለእርሱ እንደ እርሱ ያለ ኃያል ለሌለም ለእርሱ ለጌታችን ዘንባባ ይዘው ያመሰገኑት ይህ ምኑ ይደንቃል? ደቀ መዛሙርቱም ሁላቸው ደስ እያላቸው ተአምራቱን ሁሉ ስላዩ በታላቅ ድምፅ እግዚአብሔርን ሊያመሰግኑ ጀመሩ። በጌታ ስም የሚመጣ ንጉሥ የተባረከ ነው፣ በሰማይም ሰላም በአርያምም ክብር አሉ። ምን ይሄ ብቻ! ከፊት የሚቀድሙት ከኋላ የሚከተሉት በግራው በቀኙ ያሉት ሁሉ ሆሳዕና 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 ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም
እያሉ ያመሰግኑ ነበር። ጌታዬና አምላኬ ማን ብዬ ላመስግንህ? ምንስ ብዬ ልጥራህ? እንኳንስ ለአንተ ለአምላካችን ለእናትህ እንኳን መጥሪያ ያጥረኛል። እናት ብቻ እንዳልላት ድንግል፣ ድንግል ብቻ እንዳልላት እናት ነች። ለእርሷ እንዲህ የከበደኝ ለአንተ እንዴት እችል ይሆን? ወደ ከተማዋ ቀርቦ ኢየሩሳሌምን ከቅርብ ሲያያት እንባ ወጥቶ አለቀሰላት። እንዲህ እያለ ለሰላምሽ የሚሆነውን በዚህ ቀን አንቺስ እንኳን ብታውቂ፣ አሁን ግን ከዓይንሽ ተሰውሯል። ኢየሩሳሌም ሆይ መሲሕሽን የምትሰቂ፣ ነቢያቶችሽን የምታሳደጅ፣ ሐዋርያትን የምትገይ ስለምን ይሆን? ስምሽ እኮ ሰላም ነበር፣ አንቺ ግን በውስጥሽ ሰላም ጠፋ። ጦርነት ታወጀብሽ፣ አሕዛብ ውስጥሽን ሞሉ። ጌታሽን ግን ካድሽው፣ ላውቅህም አልሽው። ወደ ኢየሩሳሌም በገባ ጊዜ መላዋ ኢየሩሳሌም ተናወጠች። የሕፃናቱ ምስጋና ትሑት ሆኖ ቢመጣም የእርሱ ግርማ ደግሞ እጅጉን አስደነቃት። ሕዝቡ ማን ነው ብለው ጠየቁ። ይህስ የናዝሬቱ ኢየሱስ ነው አሏቸው። ጌታ በአህያይቱና በውርንጫዋ ላይ ተቀምጦ ቤተ መቅደሱን 3 ጊዜ ዞረው። ቀድሞ ከዚህ በፊት እንዳደረገው ዳግመኛ ቤተ መቅደሱን አጸዳ። የሚሸጡትንና የሚገዙትን ሁሉ አወጣ። የገንዘብ ለዋጮችንም ገበታቸውን፣ የርግብ ሻጮችንም ወንበራቸውን ገለበጠ። እንዲህ ሲል ገሰጻቸው። ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት አላቸው። የአባቱ ቤት ቅናት ውስጡን በላቸው። ግን ደግሞ እጅግ ቸር ነውና ዕውርና አንካሶች ወደ እርሱ ሲመጡ በምሕረት እጁ ዳሰሳቸው፣ ፈውስን አደላቸው። የካህናት አለቆች ግን ያደረገውን ተአምራት ባዩ ጊዜ ይባስ ብሎ ደግሞ ሕፃናቱ በሚጣፍጥ ቃል ሆሳዕና እያሉ ሲያመሰግኑ ልባቸው በቅናት አረረ። ወዴት ይግቡ? ምንስ ያድርጉ? ወደ ጌታ ዘንድ መጡና ሕፃናቱን ዝም እንዲያሰኝላቸው ጠየቁት። ምን አለ ለምሕረት እንደዚህ ወደ እሱ ቢመጡ? እንደ ኒቆዲሞስ ለትምህርትስ ቢሆን አይከፋም ነበር። ጌታ ከመጽሐፍት ጠቅሶ ረታቸው። በነቢይ ከሕፃናት አፍ ምስጋናን ለራስህ አዘጋጀህ ተብሎ የተጻፈውን አላነበባችሁምን? አላቸው። እነርሱም ዝም አሉ። ጌታችን ኢየሱስ ግን የሕፃናቱን ምስጋና ተቀበለ። ሆሳዕና አሁን አድን እንዳሉት እሺ በጎ አላቸው። ያረጀውን ሊያድስ አዲሱን ሊያጸና ሕማማቱን አንድ ብሎ ጀመረ። የካህናት አለቆች እሱን ለመግደል ከቀድሞ የባሰ ይቋምጡ ጀመር። ዛሬ እልል ያሉለት ነገ ይሰቀል ለማለት ጓጉ። እሱ ግን ልመናቸውን ሰማ። የራሔልን እንባ በእውነት አበሰ። አቤቱ ጌታ ሆይ እባክህ አሁን አድን፣ የታመመችውንም ሀገር ይፈውሳት። ሆሳዕና በአርያም። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።